ስቴዲየም ዛሬ ከቀትር በኋላ አገልግሎት እንደሚሰጥ የመስሪያ ቤቱ ባለስልጣናትና ተገልጋዮች ጠቁመዋል። ይሁንና ዛሬም እንደሰሞኑ አብዛኛዎቹ አካባቢዎች በፖሊስና በጦር ሰራዊት በጥብቅ የጠበቁ ነው። የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ የከተማይቱ ህዝብ ከዛሬ ጀምሮ ወደ መደበኛ ስራና እንቅስቃሴው እንዲመለስ ትናንት ማታ አዝዣለሁ ማለታቸውን በሰበር ዜና ቪዲዮን ጭምር ማቅረባችን ይታወሳል። በአገሪቱ ከተቆረጠ ቀናት የተቆጠሩት የኢንተርኔት አገልግሎት በቀጣይ ሳምንት ሊመለስ እንደሚችል የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሰክሬታሪያት የሆኑት ቢለኔ ስዩም ተናገሩ። ቢለኔ ለቢቢሲ የተናገሩት የኢንተርኔት አገልግሎት የብሔር ጥላቻን ለማስፋፋት ጥቅም ላይ በመዋሉ መንግስት አገሪቱንና ህዝቡን የመጠበቅ ኃላፊነት ስላለበት ለማቋረጥ መገደዱን ተናግረዋል። ኢንተርኔት መቼ ይለቃል ተብለው ሲጠየቁ ነገሮች ወደ ቀድሞ ሁኔታ እየተመለሱ መሆኑን ገልጸው በሚቀጥለው ሳምንት ውስጥ ሊሆኑ እንደሚችል ግምታቸው ተናግረዋል። ቃል አቀባዩ ለኢንስዴ እንደተናገሩት በአሁኑ ሰዓት በአዲስ አበባም ሆነ በኦሮሚያ ውስጥ ሁኔታዎች ወደ ቀድሞ መረጋጋታቸው መሳቸውን ገልጸዋል። ቢለኔ ስዩም የሃጫሉ ሁንዴሳ ግድያ ተከትሎ በተቀሰቀሰ ግጭት 80 ሰዎች መገደላቸውን ተናግረው አንዳንድ ሰዎች የቀብር ስነ ስርዓቱን በማስተጓጎል ችግር ለመፍጠር ቢሞክሩም ፖሊስ ግን በሰዎች ላይ አልተኮሰም ብለዋል። ጨምረውም ካለመረጋጋት ታሪክ ውስጥ እየወጣች ያለችውን አገር ጠቅላይ ሚኒስትር አብይ ወደ ዲሞክራሲ ለመውሰድ ቁርጠኛ መሆናቸውን በመግለጽ ከጥቂት ዓመታት በፊት የማይቻል የነበረው በአሁኑ ሰዓት በርካታ ወገኖች ድምጻቸውን ማሰማት ችሏል ሲሉም ተናግረዋል። ከሃጫሉ ሁንዴሳ ጋር በተያያዘ ተጠርጥረው የተያዙ ሰዎች ስለመኖራቸው የተናገሩት ቃል አቀባይዋ ነገር ግን ጉዳዩ በምርመራ ላይ ያለ በመሆኑ አስተያየት መስጠት አልችልም ብለዋል። የፌዴራል ጠቅላይ አቃቤ ሕግ በአዲስ አበባ ቢሮቸውን ከፍተው ሲንቀሳቀሱ የነበሩ 3 የቴሌቪዥን ጣቢያዎች ላይ ምርመራ እያደረገ መሆኑን አስታውቋል። እነዚህም የቴሌቪዥን ጣቢያዎች አስራት፣ ድምጽ ወያኔ እንዲሁም ኦሮሚያ ሚዲያ ኔትወርክ ኦኤምኤን ናቸው። ዝርዝሩን ተመልከቱት። ሰሞኑን ከተፈጸመ ወንጀል ድርጊት ጋር ከዚህ ወንጀል ድርጊት በፊትም በተለያየ ጊዜ ህዝብን ከህዝብ በተለይ ብሔርን ከብሔር የሚያጋጩ ሃይማኖትን ከሃይማኖትን በማጋጨት ስራ ላይ የተሰማሩ ሚዲያዎች አስተዳደራዊ እርምጃ መውሰድ ያለበት አካል አስተዳደራዊ እርምጃ መውሰዱ እንደተጠበቀ ሆኖ ድርጊቱ ወንጀል ሆኖ በመገኘቱና ይህም በማስረጃ ተረጋግጦ ክስ መቅረብ ስላለበት የብርበራ ትዕዛዝ አውጥተን በአዲስ አበባ የኦኤምኤን ስቱዲዮ የአስራት ስቱዲዮ እና የዲደብሊውን ስቱዲዮ ብርበራ በማድረግ ከወንጀሉ ጋር የተገናኙ ማቴሪያሎችን ይዘናል። ዝርዝሩ አሁንም ሙያውን ጠብቆ ምንድነው የተገኘው የትኛውን ወንጀል ሊያሟላ ይችላል ጠርጥረናል። ግጭቶች የሚያነሳሱ ስራዎች አሉ ብለናል። እነሱ አክቹአሊ አሉ የሉም ወይንተናል አላገኘንም የምንለው በመርመራ ሂደት ወደፊቱ የሚታወቅ ነው የሚሆነው ማለት ነው። የማያስጠይቀው ከጋዜጠኝነት ነፃነት ጋር የሚሄደው ተብሎ ግልጽ ሆኖ የትኛው ደግሞ ሐሰተኛ የሚባለው ነው ግልጽ ሆኖ ተቀምጧልና በተለይ አሁን ባለንበት ሁኔታ ሀገርን እንደ ሀገር ማቆም እየተገባ ሀገርን ለማፍረስ የሚሰሩ የሚዲያ ስራዎች ትግስት የሚኖራቸው አይደለም የሚለው በዚህ አጋጣሚ ለግለጽ ነው። ሌላው አሁንም ተጨማሪ ሰዎችን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ይዘናል ስንል በህዝብ ትብብር ነው ያገኘነው። ጥቆማም ከህዝብ ነው እየመጣ ያለው። አሁንም ህዝቡ ይሄንኑ አጠናክሮ እንዲቀጥልበትና ያለውን መረጃ በሙሉ እንዲሰጥም ነው አደራ ብለው። አርቲስት ሃጫሉ ሁንዴሳ ከቀናት በፊት ገላን ኮንዶሚኒየም አካባቢ መኪና ውስጥ እንዳለ በጥይት ተደብድቦ መገደሉን ተከትሎም የበርካታ ኢትዮጵያውያንና ቤተሰቦቹ ልብ በመሪር ሀዘን እንዲሰበር ምክንያት ሆኗል። በተለይ ደግሞ ብዙዎች እንደሚሉት የአርቲስት ሃጫሉ ሁንዴሳን ሞት እየከፋ የሚያደርገው አስክሬኑን ወደ ትውልድ ቦታው ለመውሰድ በሚደረገው እንቅስቃሴ ከኢትዮጵያውያን ወግና ባህል ያፈነገጠው ክስተት አንዱ ነበር። ከተገደለበት የገላን ኮንዶሚኒየም የተነሳው አስክሬን በክብር ወደ መኖሪያ ቤቱ ከተወሰደ በኋላ በትውልድ ቦታው አምቦ ከተማ እንዲከናወን በቤተሰቦቹ ፍላጎት ተወሰነ። ይህንን ተከትሎ የአርቲስቱ አስክሬን በክብር ሊያርፍ ጉዞ ወደ አምቦ ከተማ ከተጀመረ በኋላ አስክሬኑ በሰላም መጓዝ የቻለው እስከ ቡራዩ ከተማ ድረስ ብቻ ነበር። አስክሬኑ ማረፍ ያለበት በአዲስ አበባ ነው ያሉ የተደራጁ ኃይሎች የአርቲስቱን አስክሬን ከቤተሰብና ወዳጅ ዘመድ በመቀማት ዳግም ወደ አዲስ አበባ እንዲመለስ አደረጉ። አስክሬኑን ከወዳጅ ዘመድ የቀሙት እነዚህ የተደራጁ ኃይሎች ታዲያም ጉዟቸውን ያደረጉት አዲስ አበባ ወደሚገኘው የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ነው። የኦሮሚያ ልዩ ኃይል ጋንታ ኮማንድ ምክትል ኢንስፔክተር አሻግሬ ሽበሺ በዕለቱ ከ10 በላይ የኦሮሚያ ብልጽግና ፓርቲ ከፍተኛ አመራሮች በግቢ ውስጥ ስብሰባ ላይ እንደነበሩ ገልጸው ክስተቱን እንዲህ ያስታውሱታል። በዛን ሰዓት መደበኛ ስራ ላይ 17 ተጨማሪ ሰዎች በቁጥጥር ስር ውሏል። ጸረ ኢትዮጵያ እንግዲህ ኢትዮጵያን ለማናወጥ በዚህ አጋጣሚ በህግ የያዘውን ጉዳይ በህግ
ቁጥጥር ስር ያሉትን በዚህ ጉዳይ ላይ ጠቅላይ አቃቤ ሕግም ለመጋፈት እንዳይሆን የስም ዝርዝር ሁኔታ አንናገርም። የስም ዝርዝር ሁኔታ አይጧ ትለፍ። በዚህ አጋጣሚ 17 ሰዎች ተይዟል፣ በቁጥጥር ስር ሆኗል ማለት ነው። ስም ዝርዝር መናገር አያስፈልግም። ይሄ ያው ምሳ ሰዓት አካባቢ ሊደርስል 17 ሰዎች በቁጥጥር ስር ውለዋል ማለት ነው። ይሄንንም ነው እንደዚሁ እንግዲህ መጀመሪያ መነሻችን ከአዲስ አበባ ነው። ከዛ በኋላ ከአዲስ አበባ መረጃዎቻችን እንደዛ ስለሚያሳዩ ነው። በህይወት እያለ ሲዝቱበት የነበሩ በሞት ዕለት ግን የሬሳው ወይም ደግሞ የአስክሬኑ ወዳጅ የሆኑ አስክሬኑ በክብር እንዳይቀበር ወላጆቹ ሃጫሉ ጋራ ሲታገሉ የነበሩ ለነጻነት የወደቁ ወጣቶች አሉ። አስክሬኑ በአምቦ ምድር ላይ ነው መቀበር ያለበት ብለው በጠየቁት መሰረት አስክሬኑን በክብር ለመሸኘት የተደረገው ጥረት እንዲደናቀፍና ሬሳው ባልተጠበቀ ሁኔታ ተመልሶ በኃይል ተነጥቆ አዲስ አበባ ውስጥ እንዲንገላታ ተደርጎ ከተንገላታም በኋላ ተመልሶ የኦሮሚያ የብልጽግና ፓርቲ ጽህፈት ቤት ከ10 በላይ አመራሮች በወቅቱ ጉዳይ ላይ የመንግስትና የፓርቲ አመራሮች ስብሰባ እያደረጉ ባሉበት ወቅት የታጠቀ ኃይልና አስክሬኑን ይዘው ወደ ፓርቲው ጽህፈት ቤት በኃይል ጥሰው እንዲገቡ የተደረገበት ሁኔታ እዛው እጀ ከፈንጅ እዛው ፓርቲ ጽህፈት ቤት አካባቢ በነበረው ኦሮሚያ ባህል አደጋ ለደረሰባቸውና መስዋዕት ለሆኑ ሁሉ ለሃጫሉ ሁንዴሳም ያን ነገር ለማስፈጸም ተሰማርተው ህይወታቸው ላለፉ መለዮ ለባሾችና ንጹሃን ዜጎች ያን ደቂቃ የህሊና ጸሎት አድርገን ወደ ውይይታችን እንገባለን። በሀገራችን ኢትዮጵያ ለረዘም ላለ ጊዜ ሲታቀድ ሲታሰብ የቆየው ኢትዮጵያ ውስጥ ሲቪል ዋር የመቀስቀስ ህዝብን ከህዝብ የማጋጨትና አጠቃላይ የጀመርነው የሰላም የዲሞክራሲና የብልጽግና ጉዞ እንዲደናቀፍ እንዲሁም ሀገራዊ አጀንዳዎች እንዳይሳኩ በተቀናጀ መንገድ በሁሉም መስክ በመሳሪያ በሚዲያ በገንዘብ ልክ በአንድ የቲያትር ቤት እንደሚሰራ ቲያትር በመላ ሀገሪቱ ድራማን በመተወን ችግር ለመፍጠር የሚፈልጉ ደራሲያን እና ተዋንያን ያሉበት ሙሉ ትዕይንት ባለፉት ጥቂት ቀናት ኢትዮጵያ ውስጥ ተስተውሏል። በዚህ ሂደት መለዮ ለባሹ የፌደራልም የክልልም እጅግ የሚያስደንቅ በአጭር ጊዜ ውስጥ ኢንስቲትዩሽን ለመፍጠር እየተደረገ ያለው ጥረት ውጤታማ እየሆነ መሆኑን በሚያሳይ መንገድ የታለመውን ባዶ ህልም ድራማ ማክሸፍ እና የኢትዮጵያን ሰላም ለማስቀጠል መስዋዕትነት ከፍሏል። ለመለዮ ለባሹ ከዚህ አንፃር ክብር መስጠት ተገቢ ነው። ከዚህ ባሻገር መላው የኢትዮጵያ ህዝብ፣ የሀገር ሽማግሌዎች፣ ቁጥራቸው እጅግ የበዛ ወጣቶች፣ የሃይማኖት አባቶች፣ አባገዳዎች ነገሩ በስክነት እንዲታይ ጥፋተኛውና ጥፋት በደንብ መለየት እንዲቻል በጅምላ የሆነ እንቅስቃሴ እና ተጨማሪ ጥፋት አደጋ ሊያስከትል እንደሚችል በየቦታው ሰላማቸውን ለማስጠበቅ የሀገር ህልውናና ሉዓላዊነትን ለማስጠበቅ በከፍተኛ ደረጃ ጥረት አድርገዋል። ለዚህም ለመላው ሀገራችን ህዝቦች በተለይም በዚህ ሚና ውስጥ ግንባር ቀደም ሆኖ ሰላም እንዲጠበቅ ከፍተኛ ስራ ለሰሩ ወገኖች ምስጋና ማቅረብ እጅግ ያስፈልጋል። በሶስተኛ ደረጃ አሁን እዚህ ያለው ቲም ችግሩ ከማጋጠሙ በፊት በነበሩ መረጃዎች
ላይ ተንተርሶ የችግሩን መጠን ለመቀነስና አደጋውን ለማስቀረት ጥረት ሲያደርግ የነበረው የፍትህ አካላት የሚመሩ ግለሰቦች ሁኔታው ካጋጠመ በኋላም ቢሮ እያደራችሁ ነገሩ ባጭሩ ፈር እንዲይዝ መስመር እንዲይዝ